ዘመን ያለ እናቶች ናቸው ኃላፊነት የሚሰማቸው ወይስ በድሮ ጊዜ የነበሩና ሰላም እንዴት ናችሁ? በረከት ነሽ አበበ እባላለሁ። እሱ ደግሞ መድኃኔ ይባላል። የምናቀርብላችሁ ርዕሶች በዚህ ዘመን ያለ እናቶች ናቸው ኃላፊነት የሚሰማቸው ወይስ በድሮ ጊዜ የነበሩ እናቶች ናቸው ሙር ኃላፊነት የሚሰማቸው በሚል ርዕስ ነው ኮንቨርሴሽን የምናደርገው። እሺ ያው ቤኪ እንዳለችው ዛሬ የምናወራው ስለ የድሮ እናቶች ይሻላሉ ወይስ የዛሬዎቹ እናቶች ከረንት ስታተሳቸው ላይ በሚለው ነው የምናወራው። እኔ ልጀምር። እኔ ማምነው የዛሬዎቹ እናቶች ከድሮ እናቶች ይሻላሉ ብዬ አምናለሁ። ለምን በተለያየ መልኩ መግለጽ እንችላለን። የዛሬዎቹ እናቶች ሞር ልጆቻቸው ላይ አይጫኑም ማለት ነፃነት ይሰጣሉ። ምን መካተት እንዳለበት ያምናሉ በተለያየ ነገሮች ማለት ነው። ልጆቻቸው ላይ ለምሳሌ ልጁ የተለያየ ስኪል ካለው የሆነ ነገር ምልክት ሲያዩበት እሱን እንዴት ኢነርጂውን ማውጣት እንደሚችል ያግዙታል፣ ይረዱታል በሚለው ማለት ነው። ልጆቻቸው ላይ በተለይ ይሄ ፖዚቲቭ ኢነርጂያቸውን ለማውጣት በጣም አበርክቶ አላቸው ማለት ነው። ይሄ ከሞደርናይዜሽን ስናያይዘው ደግሞ ለልጆች በጣም ጠቃሚና አስተዋጽኦ ያለው ነገር ነው። ፕላስ ደግሞ ፍቅር በመስጠት ያክል ደግሞ የዛሬዎቹ እናቶች በጣም ሞር ቫይታል ሮል አላቸው ብዬ አስባለሁ ከድሮዎቹ እናቶች ማለት ነው። የድሮዎቹ እናቶች ፍቅር ይሰጣሉ ግን በተግባር ነው። የዚህኛው ደግሞ በቃላትና በተግባር ብዬ አምናለሁ ማለት ነው። እኔ ደግሞ በተቃራኒው ነው። ከአሁኑ እናቶች ይልቅ የድሮ እናቶች በጣም ኃላፊነት የሚሰማቸው ናቸው። መጀመሪያ መሰረት ይቀድማል ብዬ አስባለሁ። መሰረቱ ምንድን ነው? መጀመሪያ ቤተሰብ መቆም አለበት። እናት አለች፣ አባት አለ፣ ልጆች ሆነው መጀመሪያ እንደ ፋሚሊ መቆም አለበት። የአሁኑ እናቶች ላይ ስናይ በጣም ፍቺ የበዛው ከድሮ ይልቅ አሁን ላይ በጣም ፍቺ በዝቷል። ያ ማለት ደግሞ ብዙ የድሮ እናቶች እንደውም በጣም ይጨቆኑ ነበር፣ ይመቱ ነበር፣ በጣም ብዙ ነገር ይደርስባቸው ነበር፣ በጣም በብዙ ነገር አቢዙ ይደረጉ ነበር። የአሁኖቹ አይደረጉም ማለት ሳይሆን ከድሮ አንጻር ኢቨን የድሮ እናቶች እኮ አያቶቻችን ጋር ስንሄድ ተጠልፈው ኢቨን የሚያገቡትን ባላቸውን ሁሉ አያውቁም። እንደዛም ሆኖ ግን ትዳራቸውን አይፈቱም ነበር። ለምን? ለልጃቸው። ተረት እንደውም አለ አይደል? አብሻ ሲተርት ጎሽ ለልጇ ስትል ተወጋች። ለልጃቸው ብለው ምንም አይነት ኃላፊነት እስከ ሞት ጥግ ድረስ ይሄዳሉ። የዘንድሮ እናቶችን ግን ብናይ ለልጃቸውም ያስባሉ። አያስቡም እያልኩ አይደለም፣ ያስባሉ። ግን መጀመሪያ የራሳቸውን ያስቀድማሉ። በቃ ካልተመቻቸው በቃ ልጃቸውን ይዘው መውጣት ነው። ያ ደግሞ መሰረቱ ከፈረሰ ደግሞ ልጅ ሲያድግ እናትና አባቱ ተለያይቶ ያደገ ልጅና በእናትና በአባት ያደገ ልጅ በፍጹም እኩል አይደለም ብዬ አስባለሁ። ኦኬ፣ እዚህ ላይ ለመጨመር ያክል የራሴን ሀሳብ ማለት ነው። ቤኪ ካለችው የድሮ እናቶች ኦፍኮርስ ይጨቆኑ ነበር፣ ግን ልጆቻቸው በዛ ጊዜ ማለት ነው። አሁን ለምሳሌ አሁን እንኳን ያለነው ሞዴሊንግ ላይ ማለት ነው። በድሮ ጊዜ አሁን እኛ ለመውጣት የምንፈልግ በዛ በኩል በዛ የህይወት ፕላትፎርም ማለት ነው ማንም የሚሰማን አካል የለም። ምክንያቱም ከሌላ ነገር ስለሚያያዙት ማለት ነው። አስተሳሰባቸው የዚህኞቹ ከረንት ያሉት እናቶች ግን ሞደርንና ዋይድ ነው ማለት በሰፊው ነው የሚያስቡት። እኛ ሞዴሊንግ ስንል እኛ ከ10 ከ20 ዓመት ከ30 ዓመት በላይ የምንደርስበት ፕሬዲክት አድርገው አይተው ወደዚህ ወደ ስኬት ይመጣል ብለው አስበው ይፈቅዱልናል ማለት ነው። ጭፍን አይደሉም። ይሄ የመጣው የድሮ እናቶች መጥፎ ሆኖ ሳይሆን እየደረሰባቸው ያለው ጭቆና ካለማወቅ ከአዌርነስ ከማጠር ጋር እያያዛን ማለት ነው። የዛሬዎቹ እናቶች ግን እኛን ነፃነታችን ላይ በጣም ይሰራሉ። አሁን ለምሳሌ የሆነ ልጅ ስዕል ላይ ወይም ሙዚቃ ላይ ወይም ኪነ ጥበብ ላይ ወይም ትምህርት ላይ የሆነ ፕላትፎርም ላይ ጎበዝ ከሆነ በዛ በልኩ መስመሩን ይዞ እንዲሄድ በጣም ያግዙታል።